አበባዋ ሰዓት መጸለይ ትችላለች። ጸሎት ከፈጣሪ የምንገናኝበት መንገድ ስለሆነ እግዚአብሔር ጊዜን እየጠበቀ በዚህ ሰዓት ሰማችኋለሁ በዚህ ጊዜ አልሰማችሁም አይልም። በወር አበባ ጊዜ አይጸለይም ማለት የቤተ ክርስቲያን አስተምሮ ሳይሆን የሰነፍና የሰይጣን ስብከት ነው። ሰይጣን እንኳን ጸሎት ትተን ቀርቶ እየጸለይን ፈተናችንን እኛና እግዚአብሔር ነው የምናውቀው። ሴት ልጅ በወር አበባ ጊዜ እስከ መንጻቷ ቀን ድረስ አትገባም። የመንጻቷ ቀንም ደግሞ 7 ቀን ነው። በ8ኛው ቀን ተጣጥባ ቤተክርስቲያን መግባት ትችላለች። እስከዛ ግን የመንጻቷ ጊዜ እስከሚደርስ ግን ቅጥረ ቤተክርስቲያን ቤተ መቅደስ ሳትገባ ከቅጥረ ቤተክርስቲያን ውጭ ሆና ጸሎቷን ማድረስ ትችላለች። አንዳንድ ቤተክርስቲያናትን ብናይ ቅጥር ግቢያቸው 2 ነው። ለምሳሌ እንጦጦ ማርያም፣ አራዳው ቅዱስ ጊዮርጊስ እንደዚህ አይነቶች ሌላ ቦታም ሊኖሩ ይችላሉ። እንደነዚህ አይነት 2 ቅጥር ግቢ ያላቸው ከመጀመሪያው ላይ ያለው የወር አበባ የሚያዩ እንዲሁም ደግሞ የተለያየ ምክንያት ያላቸው ወንዶችም ሆኑ ሴቶች እዛ ቆመው ጸሎትን የሚያደርሱበት ቦታ ነው። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። አንዳንድ ሰዎች ቅዱሳት መጻሕፍትን፣ ገድላትን፣ ታምራትን መንካት አይቻልም፣ መስቀልንም መሳም አይቻልም እያሉ የተሳሳተ ትምህርትን የሚናገሩ አሉ። በወር አበባ ሰዓት የተለያዩ ገድላትን፣ ታምራትን፣ መጻሕፍትን፣ መጽሐፍ ቅዱስንም እንዲሁም ደግሞ መስቀልንም መሳለም ይቻላል። ጌታ የሚጠላው ደመኛን እንጂ ደምን አይደለም። ይህ የወር አበባ ደግሞ ከስሙ እንደምንሰማው የወር አበባ በየወሩ የሚታይ አበባ ነው የሚለን። ይህም ደግሞ የተፈጥሮ ጉዳይ እንጂ መርገም እንዳልሆነ ተረድተን ማንኛውንም የወር አበባ ከመታየቱ በፊት የምናደርሳቸውን ጸሎቶችን በሙሉ መጸለይና ማድረስ እንችላለን ማለት ነው። ለምሳሌ በ12፣ 21፣ 19፣ 24 የማንኛውንም የቅዱሳት ገድላትንም እንዲሁ ማንበብ እንችላለን ማለት ነው። በወር አበባ ሰዓት ማንበብ የማንችላቸው ምንም አይነት መጽሐፍት የሉም ማለት ነው። ያችን ሴት አስታውሷት 12 ዓመት በሙሉ ደም ሲፈሳት የነበረች ሴት የልብሱን ጫፍ ስትነካው ደሟ ቀጥ ብሎ ቆመ። አስባችሁታል? የወር አበባ ደም መርገም ቢሆን ኑሮ ያቺ ሴት ልብሱን ስትነካው ከመፈወስ በላይ ምን ይገጥማት ነበር? መቅሰፍት፣ የተለያየ ነገር እኛ ያልጠበቅነው ሞትም ሊሆን ይችል ነበር። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ደመኛን እንጂ ደምን አይጠላም። ያቺ 12 ዓመት ደም ሲፈሳት የነበረችው የልብሱን ጫፍ ብነካው እፈወሳለሁ ብላ አምና የልብሱን ጫፍ ስትነካው 12 ዓመት ሲፈስ የነበረው ደም ቀጥ ብሎ ቆመ። ኃይል ከኔ ወጣ አለ እግዚአብሔር። አያችሁ፣ ከእግዚአብሔር የሚሰወር ምንም ነገር የለም። ጫፍም ነካን መሃልም ነካን እግዚአብሔር ነውና። ስለዚህ በወር አበባ ሰዓት ማንበብ የማንችላቸው ማንኛውም የቅዱሳት መጽሐፍት የጸሎት መጽሐፍ ይሁን የለም ማለት ነው። ሰኔ ጎልጎታ ምን በለው፣ ውዳሴ ማርያም ምን በለው፣ ሰይፈ መለኮትን በለው፣ ሰይፈ ስላሴ ምን በለው፣ ማንኛውንም ገድላት ጋር ብንሄድም ገድለ ቅዱስ ሚካኤል፣ ቅዱስ ገብርኤል ማንኛውንም ገድላትን ብንል ማንበብ የማንችላቸው ምንም አይነት መጽሐፍት የሉም ማለት ነው። የመንጻት ጊዜያችን እስከሚደርስ ብቻ ከቅጽረ ቤተክርስቲያን ግቢና እንዲሁም ደግሞ ቤተ መቅደስ ብቻ አንገባም። እስከ ስንት ቀን? እስከ 7 ቀን። 7 ቀን ከሞላ በኋላ በ8ኛው ቀን ገላችንን ተታጥበን ቤተ መቅደስም ሆነ ቅጥር ግቢ መግባት እንችላለን ማለት ነው። ውድ የአብሳላት ቤተሰቦች ይህ ቪዲዮ ለብዙ ሴት እህቶቻችን በወር አበባ ሰዓት መጸለይ እንደሚቻል ሁሉ ሳያውቁ ቀርተው ጸሎቶቻቸውን እያቋረጡ ላሉ እህቶቻችን እንዲደርስ ሼር በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በወር አበባ ሰዓት ጾምንም መጾም አይቻልም የሚሉ አሉ። ጾምን መጾም ይቻላል። ጾም የማይቻልበት ትልቁ ምክንያት ምንድነው? ምናልባት የወር አበባ በምናይበት ሰዓት እያንዳንዳችን የሴቶች ህመሙ የተለያየ ነው። ከዚህም አንፃር እስከ ሐኪም ቤት የሚያደርስ በጣም የሚታመሙ ስላሉ እንደዚህ አይነት በሽታ ያላቸው እንደዚህ የሚያማቸው ሐኪም ቤት ላይ መድኃኒት ሊታዘዝላቸው ስለሚችል እነሱ ላይጾሙ ይችላሉ። ከዛ ውጪ ግን እንዲህ ጽኑ ህመም የማይሰማን
እህቶቻችን ግን የወር አበባን በማየት ብቻ መጾም የማይቻል እንዳይመስላችሁ። የወር አበባ ስለታየ መጾም የማይቻል ሳይሆን እንጾማለን ማለት ነው። በጽኑ ህመም ሕክምና ሄደው መድኃኒት ከሚሰጣቸው በስተቀር ማንኛውም የወር አበባ የምታይ ሴት ሁሉ ጾምን በጾም ሰዓት መጾም አለባት ማለት ነው። አለመጾም አትችልም። ጾምን መጾም የማይችሉት ጽኑ ህሙማን፣ በደዌ የተመቱ፣ የአልጋ ቁራኛ የሆኑ፣ ጡት የሚያጠቡ እንዲሁም ደግሞ ነፍሰ ጡሮች። ከዛ በዘለለ ግን የወር አበባ ስላየሁኝ እኔ መርገም ላይ ነኝና አልጾምም የሚል አይሰራም ማለት ነው። ይህ የተሳሳተ ትምህርት ስለሆነ ማንኛውም የወር አበባ የምታይ ሴት ጾምን መጾም አለባት ማለት ነው። ሴት ልጅ የወር አበባን በምታይበት ሰዓት የረከሰች ነች ይባላል። እኛ የምንረክሰው ኃጢአትን በምንሰራበት የነፍስ ምግባርን የነገ የሰማይ ቤታችንን ከመስራት ይልቅ ኃጢአትን በምንሰራበት ሰዓት የስጋ ምኞት አሸንፎት ለስጋ ምኞት በምንሮጥበት ሰዓት እንረክሰው እንጂ የወር አበባን በማየታችን የረከስን አይደለንም። በወር አበባ ሰዓት መጸለይ እንደሚቻል ማንኛውንም ቅዱሳት መጽሐፍት፣ የጸሎት መጽሐፍት ምንም ገድላትም ይሁኑ ማንኛውንም መጽሐፍት ማንበብ እንደምንችል መጾም እንደምንችል ከጽኑ ህመም ከሚታያቸው ሐኪም ቤት ሄደው መድኃኒት እስከመታዘዝ ድረስ ከሚደርሱት ውጭ ያለ መጾም እንደሚችል ሴት ልጅ በወር አበባ ሰዓት የረከሰች ነች ይባላልና እኛ የምንረክሰው የወር አበባ ሰዓት ሳይሆን የነፍስ ፍቃድን ትተን የስጋ ፍቃድ ስንፈጽም የልባችን መሸት ሁሉ ስጋችን የሚፈልገው ምኞት ሁሉ ኃጢአትን በምንሰራበት ሰዓት በዛን ሰዓት የምንረክስ ሲሆን ከዛ በዘለለ ግን እኛ የማንረክስ የረከስንም እንዳልሆን ተረድተን መፈጸም ያለብንን ክርስቲያናዊ ተግባሮቻችንን መፈጸም አለብን ማለት ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 18 እስከ 26፣ ሉቃስ 8 ቁጥር 41። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።